ሰው ሁሉ አግባት ሲለኝ እኔ እድሜሽ ከመሄድ ብዬ ቤተሰቦች ጋር ሽማግሌ ስልክ ምን አሉ ምናምን አላሉም። እና እውነታቸውን እኮ ነው። ችጋራም ምን አለ በዚህ እድሜሽ አማራጭ። እኔ ግን ሁልጊዜ ፊቴን ሳይው በቃ የተጨመዳደደ ጥቁር ቁርቁር ያለ ራሷን የጣለች አሮጊት እኮ መስሎ ነው የሚታየኝ። እስኪ ቢያንስ ለሞራሌ እንኳን የሆነ ነገር ቆንጆ እንደሆነ ንገረኝ። እይታሽ ነው በጣም ቆንጆ እንደሆነ ያየሁት። እንዴ ጓደኞች ከኋላችን ናቸው እኮ። የት አሉ እነዛ? ናያቺ ወዴት ነው? ምን ነው ተቀላቅለሽ እንዳጠፊብኝ። ኢኮ ፋዘርሽ ምን ነበረ ስራቸው? ሐኪም ነው። አንተ ደግሞ እንደ ባህል ሐኪም ታለሽ? ዶክተር አትይም? ዶክተሬት የለውም። አሁን እንዳንተ አይነቱን ነው የሚያከበው። ማለት የእንስሳት ሐኪም ነው። ኢኮ ድሮ ደሃ እያለሁ አልመችሽም ነበራ? ኧረ እንደውም በጣም ነበር የምታስጠላኝ። ግን እኮ አሁንም ደሃ ነኝ እኮ። ኢኮዬ ግን የዛሬ አመት ምን ያህል ደስተኛ እንደነበርኩ ታውቂያለሽ እንዴ? የዛሬ አመት እኮ እናንተ አንተውቅም ነበር። እሱን እኮ ነው ብለሽ ኢኮዬ። እስኪ የወደፊት ህልምሽ ንገሪኝ። የወደፊት ህልሜ ካንተ ጋር ተጋብተን ልጆች ወልደን ደስ የሚል ኑሮ መኖር። ይሄማ ድብና ለህልም ነው። ታውቂያለሽ ሁልጊዜ ሳይሽ አክስቴን ነው የምታስታውሽኝ። እንደሷ ግርማ ሞገስ አለኝ ማለት ነው? አይ የፊታችሁ ቆዳ በጣም ነው የሚመሳሰለው። አሃ እንደኔ ቀይ ናት እንዴ? የ90 ዓመት አሮጊት ናት እባክሽ።